ቆያጃውጥኝ እናታችሁ ስራት ለምን አታስይዟትም አልኳት። ሰሙኛል? አዎ እየሰማሁ ነው። እሺ ዛሬ ጠዋት ልጇን ጡት የሚጠባው ልጇን አምጥታ ሶፋ ላይ አስቀምጣ ልጄን ጠብቁልኝ ፖሊሶች ላመጣ መሄዴ ነው አለች። እሺ ተዋት እሷን። አሁን ምነው ሌላ አዳም አሁን ነይ እስኪ አልኳት ስላት እናታችሁን ለምን ስራት አታስይዟትም አልኳት። እናታችሁን ለምን ስራት አታስይዟትም አልኳት። አቃተችን ፖሊሶች ላመጣባት መሄዴ ነው ልጄን ጠብቁ ብላ ሶፋ ላይ ልጇን አስቀምጣ ፖሊሶች አምጥታ ልጇ በራፍ ያለችው ልጇ ፖሊሶች አምጥታ ፖሊሶች እጇን እንዲህ አስረው ዙሪያውን እየገረፉ እየደበደቡ ይዟቸው ወይ ጉድ እንዳይገርሞታል እኮ እንደው በጣም ነው እኮ ድሮን የሳሏት እንጂ ፈጠራም እናት የለንም ብለው ድሮ ነው። እኛ የሰጠራም እናት የለንም። የሴት ሰካራም የግመል ፈንጭ የለውም ይላል ድሮ ሀገር የሰው የሴት ሰካራም የግመል ፈንጭ የለውም። እሺ የሴቷስ አይፈነጭም። የሴቷስ ገብቶኛል። ፈረሱ ማነው ግመሉ አይፈነጭም ማለት ምን ማለት ነው? ምን አይሆንም ማለት ነው? እኛ ጋር ቡልጋል ግመል ያዛል በማይፈነጭም አግሞ ሰውነቱ ከባድ ነው። እንደ አንበሳ ጥጃ አይዘልም። ሰውነቱ ከባድ ነው። የሴት ጠጪ ጠጪ የግመል ፈንጭ የለውም ይባላል። እና ምን አባቱ አሁን ነው አንችላሉ የምጠጣው እንጂ አላውቅም። እዛ ትበሉና የራሱን አካሂዱ። ምን አገባሁት? ሰው ሀገር ሁሉ ታስረቅ የተፈታኝ እንደ በታሳ እየተፈታኝ ነው የምትኖረው። ደህና ደሩ እንደ በታሳ እየተፈታኝ ነው የምትኖረው። የሴት ጠጪ አሁን ልጇ ቅድም ፖሊሶች አምጥታ አስወሰደቻት። ይቺ ልጇ በሩ ላይ ያለችው ፖሊሶች አምጥታ ደህና ደሩ። አሁን ቅድም ልጇ ኧረ ተኙ ትላላችሁ። እሳቸው 5 ሰዓት ነው የሚተኙት። ከዚህ በኋላ ራሱ 3 ሰዓት እንጂ አዳምጡኝ። ቆይ ትንሽ ልጨርስ ነው። እሺ አሁን ይቺ እዚህ እነ ዘካራት ቤት ተበሩ ስንወጣ በግራ በኩል ያለችው ቤቷ እሺ የዚህ የቤቱ ክፍል ነው እኮ እዚህ በዚህ በኩል እሺ አሁን ጧት ልጇን አመጣችና ሶፋው ላይ አስቀምጣ ልጄን ጠብቁልኝ ፖሊሶች ላመጣ መሄዴ ነው አለች። አሁን ነይ እስኪ አልኳትና እናታችሁን ለምን ስራት አታስይዟትም አልኳት። እናታችሁን ለምን ስራት አታስይዟትም አልኳት። አልቻልናትም ፖሊሶች አምጥቼ አስወስዳት ነው አለኝ። ፖሊሶቹ መጡ። ወዲያ ፖሊሶችን ይዛ መጣች። ፖሊሶች እጇን እንዲህ አስረው ዙሪያውን እየገረፉ ይዟት ሄዱ። ወይ ጉድ ሂዱ ቻው ደህና ደሩ በሉ። ወይ ጉድ ሰላም ግቡ ደህና ደሩ በሉ። ሰሞኑን እንግዲህ ጽዳት የምታጸዳ እንደው ወንድም ይሁን ሴት ምርጫ እንመርጣለን። እዛ ቦታ ዘካሪያስ ይዞት ይመጣል። እሺ እንደ በቀደሙ ጥሩምባ እኔ በሰው ጣጣ አልገባም። እድሩ የእርሶ ነው እንዴ? በቀደም ዕለት ጥሩምባውን እንደመረጡ የጥሩምባ ነፊውን እንደመረጡ ጽዳቱንም ይመርጣሉ። ጥሩምባውን እዛው ሲነፋ እያስረዳ ነው እኮ ጽዳትም እዛ
እኔ መነጥሩም አድርጌ አይኔ ደክሟል። በሉ አሁን የወታደር ሰላምታ ሰጥቼ ደህና ሁኑ ልሎት። እሺ ደህና ደሩ። ቀኝ ወደ ኋላ በሉ። ቀኝ ወደ ኋላ ግራ ሰላም ግባ። ግራ ቀኝ ግራ ቀኝ ሰላም ግባ። ያው ምርቃት አንቺ ጀማነሽ ጀማነሽ ነይ እስቲ ያቻት ያው ሰላም ልትሉት ቅድም ገባሽ። በምንድን ነው አንቺ ልጆቼ ገብተው እነሱን ሰላምነት ላይ ምሳዬን አልበላም ብዬ ዋል። እኔ ልጆቼ ገብተው ሰላምነታቸውን ሳላይ ምሳ አልበላም ብዬ ዋል። አሁን ውለሽ መጣል እቺ ወገኔ